ከተሞች፣ በፍጥነት የሚያድግ ኢኮኖሚ፣ ሙስናን የሚጸየፍ መንግስት፣ ቢዝነስ ለመስራት የምትመች፣ ሰላም የሰፈነባት፣ ሴቶችን ወደ ስልጣን በማምጣት በምድራችን ላይ ማንም የማይስተካከላት ሀገር ናት። ስራ ስትሰጥ እንኳን ብሔር ዜግነት አትጠይቅምና ሆስፒታሎቿ በኢትዮጵያውያን ሐኪሞች ተሞልተዋል። ሩዋንዳ ሰፈር ሲበጠበጥ ሩዋንዳ ሆነ እያልን ያደግነው መጋደላቸውን እንጂ መታረቃቸውም አልነገረን። ሲጋደሉ ሆቴል ሩዋንዳ የሚል ፊልም የሰሩልን የሆሊውድ ጠበብት መታረቃቸውን ባይነግሩንም ሩዋንዳ ግን ዓለማችን ላይ ሰላም የሰፈነባት የሕግ የበላይነት የሚከበርባት አገር ከሆነች ዓመታት ተቆጠሩ። ተወልደው ባደጉበት ሰፈር ከ12 ሰዓት በኋላ ወደ ቤት መግባት ለሚፈሩ አፍሪካውያን የሩዋንዳ ሰላም ተረት ነው የሚመስለው። ሌባ ይሰርቀኛል፣ ማጅራት መቺ ይደፋኛል፣ ኪስ አውላቂ ያገኘኛል ብለው በፍጹም የማይሰጉባት ደህንነቷ የተጠበቀች አገር ሆናለች። ሩዋንዳ የጉምቱ ኢትዮጵያውያን ዶክተሮች መዳረሻም ናት። ቢቢሲ በሚያዝያ ወር ባወጣው ሪፖርት መሰረት በሙያቸው ተቀጥሮ የሚሰሩትን ትተን በርካታ ኢትዮጵያውያን ሐኪሞች በሩዋንዳ በኃላፊነት ደረጃ በማገልገል ላይ ይገኛሉ። የሩዋንዳ የመድኃኒት አቅርቦት ድርጅት ዋና ሥራ አስፈጻሚ ዶክተር ሎኮ አብርሃም፣ በክሊንተን ሄልዝ አክሰስ ኢኒሼቲቭ የሄልዝ ሲስተምስ ዳይሬክተር ዶክተር የቆየሰው በለጠ፣ የኪንግ ፋይሰል ሆስፒታል ሥራ አስኪያጅ ዶክተር ዘሪሁን አበበ፣ የሱዛን ባምሰን ባፌት ፋውንዴሽን የግሎባል ፕሮግራምስ ዳይሬክተር ዶክተር ሰናይት አሰፋ፣ የኪንግ ፋይሰል ሆስፒታል የጋይናኮሎጂ ክፍል ኃላፊ ዶክተር አና በራ ሁሉም ኢትዮጵያውያን ናቸው። ሩዋንዳ በጤናው ዘርፍ በግንባር ቀደምትነት ከሚጠቀሱ የአፍሪካ ሀገራት አንዷ ናት። በ1994 የአንድ ሩዋንዳዊ አማካይ የዕድሜ ጣሪያ 30 ዓመት ነበር። ዛሬ ላይ የአንድ ሩዋንዳዊ አማካይ የዕድሜ ጣሪያ 68 ዓመት ደርሷል። በጤናው ዘርፍ ምን ያህል እንደተሰራ አንዱ ማሳያ ነው። 90 ከመቶ ሩዋንዳውያን በዓመት $2 ብቻ እየከፈሉ የጤና መድን ሽፋን ተጠቃሚ ናቸው። በኢኮኖሚው ዘርፍ ሩዋንዳ የአፍሪካዋ ሲንጋፖር ነው የምትባለው። ያለ ምክንያት አይደለም። አገሪቱ ባለፉት 10 ዓመታት ያልተቋረጠ ከፍተኛ እድገት ያስመዘገበች የተረጋጋ ኢኮኖሚ ያላት አገር ናት። ሩዋንዳ ተገማች የመንግስት ስርዓት ነው ያላት። ፈቃድ ሲያወጡ፣ መሬት ሲቀበሉ፣ ምርት ሲጀምሩ የሚያግዞት እንጂ ገንዘብ ለመቀበል አሰፍስፎ የሚጠብቅ ሙሰኛ ባለስልጣን የላትም። በሩዋንዳ ፋብሪካ ቢያቋቁሙ ወጣቶቿ በድርጅቱ ተቀጥሮ መስራትን እንጂ ፋብሪካዎችን ስለማቃጠል አያስቡም። በዚህ ምክንያት ሩዋንዳ ቢዝነስ ለመስራት ምቹ ከሆኑ የአፍሪካ ሳይሆን የዓለም ሀገራት አንዷ ናት። ለእድገቷ በቴክኖሎጂ ላይ አተኩራ አቅሟ በፈቀደ መጠን መሰረተ ልማቶችን ታሟላለች። ሩዋንዳ የገበሬዎች አገርም ናት። 70 ከመቶ ዜጎቿ በግብርናና ከግብርና ጋር ተያያዥ በሆኑ ስራዎች ነው የሚተዳደሩት። ቡናና ሻይ ከግብርና ምርቶች ቅድሚያውን ይይዛሉ። የሩዋንዳ ቡና በዓለም ተፈላጊ ከሆኑ ከፍተኛ ጥራት ካላቸው ቡናዎች አንዱ ነው። በዓመት 1.4 ሚሊዮን ቱሪስቶች ይጎበኟታል። ቱሪዝሟን ለማስተዋወቅ የምትሄድበት ርቀት ዓለም ላይ ዝነኛ አድርጓታል። ከእንግሊዙ አርሴናል፣ ከፈረንሳዩ ፓሪስ ሴን ጀርሜን፣ ከጀርመኑ ባየርን የእግር ኳስ ክለቦች ጋር በትብብር ስለምትሰራ በማሊያዎቻቸውና በልምምድ ትጥቆቻቸው ላይ የዓለም ዜጎች ሩዋንዳን እንዲጎበኙ ይቀሰቅሱላታል። ዝነኛ ተጫዋቾችን ወደ ሩዋንዳ እየጋበዘችም ቱሪዝምን ታበረታታለች። ኪጋሊ በዓመት ከ200 በላይ ዓለም አቀፍ ኮንፈረንሶችን የምታስተናግድ የአፍሪካ የኮንፈረንስ ቱሪዝም ማዕከል ናት። ሩዋንዳ ሰላማዊ አገር መሆኗ፣ ያሏት መሰረተ ልማቶችና መንግስት ለዘርፉ የሰጠው ትኩረት ለኮንፈረንስ ቱሪዝም ተመራጭ አድርገዋታል። በ2016 የተመረቀው የኪጋሊ ኮንቬንሽን ማዕከልም ሌላው ምክንያት ነው። በአንድ ጊዜ 5000 እንግዶችን የሚያስተናግዱ የትርጉም፣ የኦዲዮ ቪዥዋል፣ ፈጣን ኢንተርኔትና ሌሎች ዘመናዊ ቴክኖሎጂዎች የተገጠመላቸው አዳራሾችን በውስጡ አቅፎ ይዟል። ማዕከሉ 12000 ስኩዌር ሜትር የኤግዚቢሽን ማዕከል፣ ኮንሰርቶችንና ስብሰባዎችን የሚያካሄድ የኮንቬንሽን ማዕከል፣ የቅርጫት ኳስ ሜዳ፣ ሬስቶራንት፣ ባርና ካፌዎችን አቅፎ ይዟል። ዝነኛው የራዲሰን ብሉ ሆቴልም የማዕከሉ አንድ አካል ነው። ይህ መሆኑ ደግሞ የማዕከሉንና የሆቴሉን አገልግሎቶች በማሳለጥ ለቱሪስቶች ቀልጣፋ አገልግሎት ለመስጠት አስችሏል። በአብዛኞቹ የአፍሪካ ሀገራት የሀገር ውስጥ ድርጅት ቀጥረው ካላሰሩ በቀር ኮንፈረንስ ያካሂዱ እገዛ የሚሰጥ መንግስታዊ ቢሮ አያገኙም። ሩዋንዳ ግን ታላላቅ ኮንፈረንሶች ሲካሄዱ እገዛ የሚያደርግ የሩዋንዳ ኮንቬንሽን ቢሮ የተሰኘ መንግስታዊ ድርጅት አላት። በሀገሪቱ የሚገኙ ታላላቅ አገልግሎት ሰጪ ተቋማትና ሆቴሎችም ተጨማሪ እሴቶቿ ናቸው። የ1.5 ሚሊዮን ዜጎች መኖሪያ የሆነችው ዋና ከተማዋ ኪጋሊ ህዝብ በሚበዛባቸው ቦታዎች በህዝብ ትራንስፖርት፣ በፓርኮች፣ ከመኪና ነፃ በሆኑ መንገዶችና በኤርፖርት ዋይፋይ ነፃ ነው። የሩዋንዳ መዲና ኪጋሊ ትባላለች። የአፍሪካ ቁጥር 1 ንጹህ ከተማ ናት። ንጽህና የኪጋሊ ብቻ ሳይሆን የመላዋ ሩዋንዳ ነው።
በየወሩ መጨረሻ ቅዳሜ ከጠዋቱ 2 ሰዓት እስከ 5 ሰዓት እድሜያቸው ከ18 እስከ 65 የሆኑ ሁሉም የአገሪቱ ዜጎች ሀገራቸውን ያጸዳሉ። ኡሙጋንዳ ይባላል። ወደኛ ስንመልሰው ደቦ ልንለው እንችላለን። ለጋራ ዓላማ አንድ ላይ መቆም ኡሙጋንዳ ግዴታ አይደለም። የሚገርመው ግን ፕሬዝዳንቱን ጨምሮ ታዋቂ ሰዎችና በሩዋንዳ የሚኖሩ የውጭ ዜጎች ወር ጠብቀው በፍቅር የሚሳተፉበት እውነት ነው። የኡሙጋንዳ ዓላማ መንገድ ከመጥረግ ከፍ ይላል። በጦርነቱ ምክንያት የተቀያየሙ ዜጎች በአንድነት የሚሰባሰቡበት መድረክ ነው። ዛፎችን መትከል፣ ትምህርት ቤቶችን፣ ክሊኒኮችን እና የተጎዱ መሰረተ ልማቶችን መጠገንንም ይጨምራል። ኡሙጋንዳ በእርስ በርስ ጦርነቱ ምክንያት ቢቋረጥም በ1974 ነበር የተጀመረው። ያለፉ መንግስታት የሰሯቸው ነገሮች ሁሉ መጥፎ ናቸው ብሎ የማያምኑት ሩዋንዳውያን ከጦርነቱ በኋላ ካስቀጠሏቸው መልካም ባህሎች አንዱ ነው። የሩዋንዳ የዘር ፍጅት ዘንድሮ 30ኛ ዓመቱ ተከብሯል። 30 ዓመት የአንድ ወጣት ዕድሜ ብቻ ቢሆንም ሩዋንዳውያን ከዛ አስከፊ ሕይወት ወጥተው ዛሬ የደረሱበት የእድገት ደረጃ ጥቁር ህዝቦች ባይሆኑ ኖሮ ብዙ በተወራለት ነበር። ካጋሜ ከስደት ተመልሰው ባንኩንም ታንኩንም ሲይዙ ጠላቶቻቸው ላይ አልፎከሩም፣ ተረኝነትም አልተሰማቸውም፣ በቀልንም አላሰቡም። በተቃራኒው ማንም በአፍሪካ ይሆናል ብሎ ያልጠበቀውን አደረጉ። ይቅርታ። ይህንን የትኛውም የዓለም ሚዲያ ሲያወራው ካጋሜንም ይቅርባዩ ፕሬዝዳንት ሲላቸው ተሰምቶ አይታወቅም። እነሱ አፍሪካ ላይ በይቅርባይነታቸው እንዲታወቁ የሚፈልጉት እነ ማንዴላን እንጂ ፖል ካጋሜን አይደለም። ምክንያቱም ማንዴላ ይቅር ያሉት ነጮችን ሲሆን ካጋሜ ግን ጥቁሮችን ነው። የዓለም የሰላም ኖቤል የሚሰጠው ለነጮች ነፍስ ዋጋ ለሚሰጡ